ብቻውን የተሟላ አይደለም ፊት ለፊቴን እንጂ ጀርባዬን ማየት አልችልም አንድ ላይ አልተወለድንም አንድ ላይ አንሞትም አንዱ ሲታመም አንዱ ጤነኛውን ያስታምማል አንዱ ሲሞት አንዱ ቀባሪ ነው አንዱ ሲወለድ አንዱ አዋላጅ ነው እጅ እንኳን ብቻውን ራሱን ማጠብ አይችልም ተራ በተራ እርስ በርሳቸው ነው የሚተቃጠቡት እኛም ያለ አንድነት የምሁራን ዕውቀት ብቻችን ዓለም ሙሉ ሊያደርጋት አይችልም አንድነት እቺን ዓለም የምንሻገርባት ናት አሁን ዓለማችን ከባድ ችግር ከባድ መከራ ከባድ ስቃይ የመጣባት ነው እንኳን ተለያይተን አንድ ሆነንም ከባድ ነው አናግሩት ኮኔክት አርጉ ሪቲሊቢ ታላላ ባጋራ ቦሸሌ ናር በለበተለለ ገረበሻ ኢልሃር በተለበሽ ቲራባሸላ ጋታራላባሽ ሰላም ውድና የተከበራችሁ የቻናሌ ቤተሰቦች ሁላችሁ ሰላማችሁ በእያላችሁበት ይብዛ እያልኩ እንግዲህ እንደተለመደው ከሶሻል ሚዲያ ያገኟቸውን ቪዲዮዎች ይዤላችሁ ቀርቤያለሁ ማለት ነው ዱማ አስተማሪ ነው ያልኩትን ፕሮግራም ይዤላችሁ ቀርቤ መጥቻለሁ ማለት ነው ውድ ቻናሌ ቤተሰቦች ለዚህ ቻናል አዲስ ከሆናችሁ እንደተለመደው ሰብስክራይብ አድርጋችሁ እንድትጀምሩ ላይክ እና ኮሜንት ለሌሎችም ያስተምራል ካላችሁ ሼር እንድታደርጉ በአክብሮት ጋበዝኳችሁ በቀጥታ ወደ ፕሮግራሙ እናልፋለን ማርያም በድንግል በወላዲተ አምላክ በመታምኑት አምላክ በስላሴ ይያቸዋለሁ ይሄን መልእክት ለዓለም አሰሙ ይሄን ጉድ ለዓለም አሰሙ ትውልድ ቲራባሸላ ጋታራላባሽ ኤርባጋላባሽ ኮኔክት አርጉ ሃሌሉያ ሪታል በገለበሽ ታራላባ መሬበለበ ጋታርባሸለበገ ኤፌሶን ምዕራፍ 6 ከቁጥር 10 ጀምሮ ውጊያችን ከስጋና ከደም ጋር አይደለም ይላል ውጊያችን ከስጋና ከደም ጋር አይደለም ዲያብሎስ ከሚያድርባቸው ሰዎች ጋር አይደለም የኔና የናንተ ውጊያ በእነሱ ላይ በሚያድረው መንፈስ ላይ ነው በካሃዲው ላይ በሚያድረው ርኩስ መንፈስ ላይ ነው አንዳንዴ ስም በሃዳሪው ይጠራል ወይም በህድረቱ ይጠራል ስለዚህ እባቡ ብለን ስንል እባቡን የሚመስሉ ሁሉ እባቦች ናቸው የእባቡ ዘሮች ሁሉ እባቦች ናቸው ለውድ ቻናሌ ቤተሰቦች እንደተመለከታችሁት እንደሰማችሁት እንግዲህ እንደዚህ የሚያደርገው ትክክለኛ መንፈስ መቼም ነው ብሎ የሚያምን ሰው ካለ በእውነት በጣም የሚያሳፍር የሚያሳዝንም ነው መንፈስ ቅዱስ ይላሉ ግን መንፈስ ቅዱስ የሚያቀብለው እውነተኛ ሆነውን ትክክለኛ ሆነውን ራሱ መንፈስ ቅዱስን የማይሳደብ ነውና እግዚአብሔር አምላክ ማስተዋሉን ያድለን እስኪ ወደ ቀጣይ ቪዲዮ እንለፍ አያያችሁ ያው መንግስት የሚለቅልን ውሃ ይሄ ነው እኔ ክፈቹ እያያችሁ አላህ ይሁን ጁስ ይሁን መንግስት በጣም እየተቸገረልን ነውና ያው እያያችሁ መንግስት ጁስ እየሰጠን ያው መንግስት እንግዲህ ጥቁር ጁስ ይመስለኛል እየሰጠ ያለው እስኪ በቀጣይ ደግሞ ኢየሱስ አይመጣም እኔን ነው የላከኝ ይላል እንግዲህ አንድ ሰው ነው በጣም የሚያሳፍርና እንደው ለንግግርም እንደው የማይመች ሰው አለና እሱ እስኪ አስደምጫችሁ ልምጣ ኢየሱስ ይመጣል አንድ ሰሞን ፉከራ አረጋችሁት አይመጣም የሚመጣ ነገር የለም እኔ ነኝ የመጣሁት አልኳችሁ በፍቅር አምላክ ሌላ የሚመጣ ነገር የለም ምንም ነገር አይመጣም ምንም ወፍ የለም ሌላ ነገር ካለን ውጭ ይሄን ለመነግራችሁ በዚህ ጊዜያችሁን አታውቁ አይደለም እንደው ቁም ነገሩን ከተረዳው ይሄ ሰው ይሄ ግለሰብ ከተረዳው ምናልባት ኢየሱስ ክርስቶስ የሚመጣው ለፍርድ
ለፍርድ ማለት ነው። ጻድቃንን ከኃጥአን ለሁለት የሚከፍልበት ሁኔታና ጊዜ ነው እንጂ የሚመጣው እንደዚህ ያለ ሰው አማካይነት የሚያደርግ ፍጹም አይደለም። እና እስኪ ወደ ቀጣይ ቪዲዮ እንለፍ። እና ድሮ አሉ አህያን በጣም ነበር ጅብ የሚፈራት አሉ። ምክንያቱም ይሄ ትልልቅ ጆሮዋ ቀንድ እየመሰለው በጣም ነው የሚፈራት እና በኋላ አንድ ቀን ይሸሻታል እና ያየችውና ምንድነው ጅብ የሚያሸሽ ነገር እኔን ስታይ በጣም ትፈራለህ ምናምን አለች። አህያና ትሸሸኛለህ ለምን የምትፈራኝ እንደዚህ ስትለው አይ ደስ ይለኛል ብቀርብሽ ግን እነዚህ ቀንዶችሽ በጣም ነው የሚያስፈሩኝ። የቶቹ ቀንዶች? ሁለቱ ቀንዶችሽ ናቸው። እነዚህ ቀንድ መስለው ነው እንደ ያለች መሬቱ ላይ ውልጭም ያው ቀንድ አይደለም ማለት ነው ያላ ሌላ ቀን መጥቶ ትግል እንጫወት አላት። አጅብ አያም ትግል ትወደል በምትወደው ነገር ነው። ትግል ጀመሩ። አህያ ብድግ አርጋ ጅብን አፈረጠችው። ከላይ ቁጭ ብላ ለዚህ ጉልበትሽ ነው አይደል? ሁለተኛ ዙር እንጀምራለን። አውቆ ነው። ሁለተኛ ዙር ላይ ብድግ አረገና አፈረጠና ቁጭ አለ ከላይ። ሶስተኛ ዙር እናርገው ተነሳለችው። በእኛ ሀገር ጥሎ መነሳት የለም በላት ነው አይደል? ሰይጣን ጥሎ የሚነሳ እንዳይመስል ዛሬ ራስን ካላስተካከልክ በስተቀር ወደ እግዚአብሔር ካልቀረብክ በስተቀር የሚረዱ መላእክትን ካላደረክ በስተቀር ሰይጣን የለም። እንደ አፎምያ ቅዱስ ሚካኤልን አጠገብህ ካላደረክ እንደ አናንያ አዛርያ ሚሳኤል ገብርኤል መልአክን አጠገብህ ካላደረክ አትችልም። ቅዱሳን መላእክትን እነዚህን ሁሉ መከታም የሆኑን እውነትን የተቀሙ ሰዎች መጥተው እነዚህን እውነቶች ሁሉ ይነጥቁሃል። ያኔ መናፍቅ ትሆናለህ ማለት ነው። ይሄ ነው መናፍቅ የሆኑ ሰዎች ይወት ሾልከው ነው የሚገቡት። እንዴት ጓደኛ ታረግ? ውድ ቻናል ቤተሰቦች እንግዲህ ለመምራችን አስቀድሜ ቃልዎት ያሰማልን ለማለት እወዳለሁ። ምንድነው እሱ? እንደ መጀመሪያነት ቅዱሳን ጻድቃን መላእክት አያማልዱም የሚሉ ሰዎች አሉና ለነሱ ትክክለኛ የሆነ ማስረጃ ነው ማለት ነው። ስለዚህ ቅዱሳን ጻድቃን ሰማዕታት መላእክትም ጨምሮ ያማልዳሉ ማለት ነው። ስለዚህ በመልጃቸው እኛ ለምንድን እኛ እነሱን ስንይዝ ዲያብሎስ ይሸሸናል፣ ይርቀናል። ይልቁንም ደግሞ እውነተኛው ቀጥተኛው ወደ ሆነችው ቅድስት ቤተክርስቲያን ጉዟችንን እንጓዛለን ማለት ነው። ወደ ትክክለኛው እምነት የሚመሩን እነሱ ናቸውና ያው እግዚአብሔር ለሁሉም ማስተዋልን ይስጥ ነው የምንለው። እኛ ቱሪስቶች ነን በዚህ ምድር ላይ ሳለን ይለናል መምህራችን። በጣም ደስ የሚል ፕሮግራም ይዤላችሁ ነው የመጣሁት። ውድ ወንድሞቼ እህቶቼ፣ እስኪ አድምጠን እንምጣ። እኛ እዚህ ምድር ላይ ስደተኞች ብቻ ነን፣ ነዋሪዎች አይደለም። እደግመዋለሁ። ምን እያለ ነው ሰውዬ እንዳትሉኝ፣ እኔ በምድር ላይ ስደተኛ ነኝ ይላል ዳዊት። እንኳን እኛ ንጉሱ ዳዊት እንኳን ስደተኛ ነኝ የሚለው ፈልሰስ ብላችሁ ትኖራላችሁ። እንደዚህ እንደ እንግዳ ኑሩ እንጂ አንድ ቀን ተጠርታችሁ እንደምትሄዱ ባዳ ሆኑ እንጂ። እንደ ስደተኛ እንዴት ነው እንደሚኖረው? ጥሪቴን ይዤ አንድ ቀን ከዚህ ወጣለሁ ብሎ እየተዘጋጀ አይደል እንደሚኖረው? እየተዘጋጃችሁ ኑሩ እንጂ ወገኖቼ። አንድ ገዳሚ ሆነው ልንገራችሁና ነገር ይልቋቸው። ቱሪስትን እና ገዳም ውስጥ መጎብኘት ሲጀምር የመጀመሪያው የጎበኘው መነኩሴ ቤት ሲገባ እዛ መነኮስ ቤት ከኩባያ ውሃ ከመጠጫ ኩባያ ወይም መቅኑንና ንፍሮ ከመቀበያ ሳህ ወይም ዝም ብሎ እግሩን ከሚያሳርፍባት ሰሌን በቀር ምንም ነገር የለም። ቱሪስቱ ግራ ይጋባና መነኩሴውን ጠየቀው። አባቴ አቤ ንብረቴ የት አለ አለው። የኔ አለው። አዎ። ባዶ ሲሆን ሲያዩ ቤቱ ዝም አለና መነኩሴው ትንሽ ቆየና ቱሪስቱን ሲያዩ ቱሪስቱን ባዶ እጁን ነው። ጌቶች ሆይ የእርሶ ንብረትስ የት አለ አለው። የኔ አለው ያኛው በተራው። አዎ አለው።
እኔ እኮ እዚህ እናንተ ጋር ቱሪስት ብቻ ነኝ አለው። ልጄ እኔም እዚህ ምድር ላይ ምን ብቻ ነኝ? ቱሪስት ነኝ። ስትሰበስቡ ይሁላችሁ በብዙ ምኞት ልባችሁን የምትወጉት አሁን እቺን ዓለም ጥላችሁ መሄድ የከበዳችሁ ቱሪስት መሆናችሁን ስለረሳችሁት ነው። በጣም ብዙ አትስገብገቡ እናንተ ትልልቅ ሰዎች። ብዙ ማከማቻ አይደለም፣ ንስሐ በገባ እኮ ነው እግዚአብሔር የሚገኘው። እንግዲህ ውድ ቻናል ቤተሰቦች ከዚህ ሌላ ምንም በምሳሌ ማስረዳችሁ ነገር የለም። ቃልዮት ያሰማልን ለመምህራችን። እስኪ በቀጣይ ደግሞ እኔ ራቁቴን እንደሆንኩ አይሰማኝም ደግሞ ራቁቴን አይደለሁም ብሎ ይነግረናል ማለት ነው። እስኪ ሰምተን እንምጣ። ናስቲዛ ማን ነበር ራቁቱን ሆኖ የሚያስተዋውቀው? ሰሎሞን ናስቲ። እስቲና ጥቅስ አስነባቢው ናስቲ ወደዚህ ና ወደዚህ እና ተዋህዶን አትንኳት ብሎ እስር ቤት ስንት ጊዜ ያሳለፍክ? እስር ቤት 28 ቀን ጨለማ ቤት ብቻ አሰሩህ የሚባል እውነት ነው? ያለፈው አመት ጨለማ ነበር፣ አሁን ደግሞ ከባድ ብርሃን ቤት። እስከ ሞት ግን የገባኝን እውነት እቀጥላለሁ። የኔ አንበሳ ለቤተ ክርስቲያን ኑር፣ ለኢትዮጵያ ኑር። ቤተ ክርስቲያን ታከብራለች፣ እንወዳለን። ይሄኛው ልጅ እንደው ቅድም ፓስተር ብንያም ይመጣል ሲባል ብሎ መጣ። ይሄው ሰው ለብሶ ክርስቶስን በሚያራቁትበት ይሄ ግን ተራቁቶ ቤተ ክርስቲያንና ክርስቶስን ክብሯን ይገልጣል። እስቲ አጨብጭቡለት። እኛ ግን የተሰቀለውን ክርስቶስን እንሰብካለን ብሎ መጽሐፍ ሊመርቅ መጣ። ግብፅ ሆነች ኢትዮጵያ፣ ግፍ የበዛባት ሰው በድንጋይ የሚወገርባት። አይ ኢትዮጵያ አንቺ ግፈኛ ሀገር፣ እየተሞናሞንሽ ቅድስት ሀገር እየተባልሽ ይህን ግፍ ተሸክመሽ ቤተ ክርስቲያን እምነ ተመነየት ከማአመ ኤልያስ ሞታ በዋህድ ዕለት አምጣነ ቀበረት መንታ። ቤተ ክርስቲያን እምነ ኢትዮጵያ እምነ ተመነየት ከማአመ ኤልያስ ሞታ። በኤልያስ ጊዜ እነ ናቡቴ በድንጋይ ተወግረዋል። እንግዲህ እንዲያው ምን እናድርግ ብንል ነው። እንግዲህ ዛሬ ጥሩ አጋጣሚ ነው። ምን እናድርግ ኢትዮጵያውያን? ምን እንሁን? እንዲያው እንወያይ። ፍርሃቱን ተዉት። ብንፈራ ሞት አይቀርም። ግን ምን እናድርግ? ኢትዮጵያ እንደዚህ ነበረች? ቀድሶ አቁርቦ የሚወጣ ካህን በደጅ የምትገል የአረመኔ ሀገር ነበረች ኢትዮጵያ? ምና ምሁራን ምን ነካችሁ? ይሄ ግራ የገባው ፖለቲካ ምን ይጠቅም ብላችሁ ምን አለ ዝም ባትሉ? ምና ዶክተሮች፣ ምና የሀገር ሽማግሌ፣ ምና ሃይማኖት መሪዎች እንደዚህ ነው? የኢትዮጵያ ቤተ ክርስቲያን እንዲህ ስትሆን የሃይማኖት መሪ ዝም ይላል? ኧረ ዝም አይባልም ጎበዝ። እኛ እኮ ለኢትዮጵያ ጥሩ ፖለቲካ እንዲወርድ እኮ ቀድሰን ሀገራችን ኢትዮጵያን ባርክ እያልን መሪዎቿን ዕድሜ ስጥ እያልን የምንጸልይ በድንጋይ እንወገር? ኧረ ግፍ ነው። ኧረ ባስልዮስ ተነስ፣ ቴዎፍሎስ ተነስ፣ ተክለ ሃይማኖት የተርክ፣ ጳውሎስ ጀግናው የተርክ። አዎ ምን ይደረግ እና ይበቃኛል። እኔ ሕግ መጣስ ነው አለመታዘዝ። ግን ምን ነካን ነው? ይህ የምትመለከቱት እንግዲህ ፓስተር በጋሻው ባዘጋጀው በሚሊኒየም አዳራሽ ላይ እንደዚህ ጥምጣም ጠምጥመው አይዶን ነው አልገባኝም። ኦርቶዶክሳውያን ቤተ ክርስቲያንን በምን ያክል ሁኔታ ውስጥ እነዚህ ሰዎች ለመበረዝ እንደሚያስቡ ብቻ ተመልከቱ። እና እንደ ቀላል አትዩት፣ ይሄን ነገር እውነት እንደ ቀላል አትዩት።
ይህ ሰውዬ የነበረው ዓላማ ይታወቃል። አሁንም ቤተ ክርስቲያንን ለማጥቃት እንደመጣ አትዘንጉ እና ተቃውሙት ይህን ሰውዬ። ቤተሰቦች ባላችሁበት ሰላማችሁ ይብዛ እያልኩ ፕሮግራሜ እንደዚህ ባለ መልክ አጠናቅቄ እነሆ እንደዚህ ባለ መልክ ይህን ይመስላል ማለት ነው። ደስ የሚሉና የሚያምሩ ይልቁንም ደግሞ መልእክት ያላቸው ቪዲዮዎች ይዤላችሁ ቀርቤ ነበር ማለት ነው። ውድ የቻናሌ ቤተሰቦች ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እንድታደርጉኝ በአክብሮት ጠየኳችሁ። ላይክ እና ኮሜንት ለሌሎችም ያስተምራል ካላችሁ ሼርን እንድታደርጉልኝ ይልቁንም ደግሞ በኮሜንቶች በቪዲዮዎች መካከል ኮሜንት ሀሳብ አስተያየታችሁን ብለግሱኝ የሚል መልእክት አለኝ። እስከ ሌላው ፕሮግራም እስክንገናኝ ቸር ያቆየን። ሰላም ነው።